ያስጀመረ ጌታ ያስቀጥልሃል በሉት። በቃ ያንተ ጉዳይ መቀጠልና መቀጠል ነው በሉት። ያንተ ጉዳይ መቀጠልና መጨመር ነው በሉት። በቃ ኧረ አሜን ነው ወይ? የጻድቅ ሰው ብርሃን ሙሉ ቀን እስኪሆን ድረስ ምን እያለ እየጨመረ ምን ይላል? ይሄዳል። መጨመርና መቀጠል በኢየሱስ ስም ተወስኖልሻል። ኧረ አሜን ነው ወይ? የዛሬ ማታ ግን እግዚአብሔር እንዲህ በል ብሎኛል። እንዲሁ አትቀጥል። አይሰማም። እስቲ እንዲሁ አትቀጥል በሉ። እስቲ እንዲሁ አትቀጥልም። ወደ ተባለ ቦታ ትደርሳለህ፣ የተባለ ቦታ ትገባለህ። ደረሱ ገቡ ይላል። አሜን ነው ወይ? መንገድ ላይ የቆመ መሰናክል እጅን ነገር ሁሉ ዛሬ ማታ በኢየሱስም በትንሣኤው ኃይል መንገድን ይለቃል፣ አገልግሎትን ይለቃል፣ ጤናህን ይለቃል። አትቀጥልም ያለ ይቆማል፣ አንተ ትቀጥላለህ። ለምን ቃል አለ። አሜን ነው ወይ? እግዚአብሔር ለእስራኤል ሕዝቦች ማርና ወተት ወደምታፈሰው ምድር እንደሚገቡ እግዚአብሔር ቃል ገባላቸው በባሕር በኩል። ነገር ግን ወደ ኪዳን እንዳይገቡ፣ ወደ ተስፋ ቃል እንዳይገቡ፣ ቀጥለው እግዚአብሔር ወዳላቸው ቦታ እንዳይደርሱ ፈርዖንና መንፈሱ ታገላቸው። ዛሬ ማታ አንድ ነገር ይሆናል። እግዚአብሔር ወዳለ ስፍራ እንዳትሄድ እንዳትደርስ ያደረገ የፈርዖን መንፈስ ይመታል፣ ከመንገድ ይመታል፣ ላትያ ይመታል፣ ላትያ ይመታል። አስጀምሯል። ያስጀመረ ጌታ ያስቀጥልሃል፣ ያለ ቦታ ያደርስሃል፣ ያለ ቦታ ትገባለህ። ዛሬ ማታ የመቆም ሳይሆን የመሄድ ነው። የመቆም ሳይሆን የመቀጠል ነው። የመቆም ሳይሆን ያለ ቦታ ትደርሳለህ፣ ትገባለህ፣ ትወርሳለህ። እደርሳለሁ በሉ እስቲ፣ እገባለሁ በሉ እስቲ፣ እወርሳለሁ በሉ እስቲ። ዘጸአት ላይ ታወጡልኛላችሁ። ዘጸአት ምዕራፍ 2 ዘጸአት ምዕራፍ 2 ኢየሱስ ለዘላለም ጌታ አሜን። ዘጸአት ምዕራፍ 2 ቁጥር 23 ከብዙ ዓመት በኋላ የግብፅ ንጉሥ ሞተ። ዛሬ የሚሞት ነገር አለ። አሜን። አትቀጥልም ያለ ነገር ይሞታል፣ ትቀጥላለህ። አሜን። ለምን? አንተ ከእግዚአብሔር ዘንድ ትገባለህ፣ ትወርሳለህ የሚል ትንቢታዊ ቃል አለ። ቃል ያለኝ የሚል አሜን በላ። አሜን ወይ? በደንብ አነባዋለሁ። ከብዙ ዓመት በኋላ የግብፅ ንጉሥ ሞተ። የእስራኤላውያንም ከባርነታቸው ከደረሰባቸው ግፍ የተነሳ ይጮኹ ነበር። ከባርነት ቀንበር ለመላቀቅ ያሰሙት ጩኸት ወደ እግዚአብሔር ደረሰ። አያያያ ወደ ማን ደረሰ? ወደ እግዚአብሔር። የጮኽሽው ጩኸት ወደ እግዚአብሔር ደርሷል። የጮኽከው ጩኸት ወደ እግዚአብሔር ደርሷል። ስለዚህ አትቆምም፣ ትቀጥላለህ። አትቆምም፣ ትቀጥያለሽ። የሚያዘገይሽ ይመታል። አትገባም ያለ የፈርዖን መንፈስ ይመታል። ጠላት ዛሬ ይሞታል። አንተ ያለ ቦታ ትደርሳለህ፣ ትገባለህ፣ ትወርሳለህ። አስገባለሁ ያለ ጌታ አሻግራለሁ ጌታ መንገድ ላይ አይጥልም። አሜን ነው ወይ? መንገድ ላይ ያስቀር ያለን የፈርዖን መንፈስ እግዚአብሔር ዛሬ ማታ ይመታዋል። አሜን ነው ወይ? እግዚአብሔር ይሄ ጥር ወር አለ የመድረስና የመውረስ ወር ነው አለ። የኔ ነው የሚል አሜን በለ እስቲ። እደርሳለሁ፣ እወርሳለሁ በል አሜን። ከባርነታቸው ከሚደርስባቸው ግፍ የተነሳ ወደ ማን ጮህ ይላል? ወደ እግዚአብሔር ጮሁ። ጮታቸው ወደ እግዚአብሔር ምን አለ? ደረሰ። አታያካፋ አሜን ነው ወይ? ስለዚህ ነው ችግረኛ ጮኸ፣ እግዚአብሔር ምን አለው? ሰማ ይልና ከመከራ ሁሉ ምን አለው? አዳነው። አሜን ነው ወይ? ዛሬ ከጠላት ትድናለህ። ከዳይ ይሞታል፣ አንተ ወደ ተባለው ስራ ትደርሳለህ። መድረስ ብቻ አይደለም የተነገረልን የተስፋ ቃል ትወርሳለህ። እስቲ እደርሳለሁ፣ እወርሳለሁ በሉ እስቲ። እደርሳለሁ፣ እወርሳለሁ። ጠላት እያለ ፈርዖን እያለ አሜን ነው ወይ? አሜን ነው ወይ? መውረስህን ጠላቶች እያዩ አሜን ነው ወይ? አንተ ትሻገራለህ። አትሻገርም ያለው ጠላት እዛው በቆፈረ ጉድጓድ ይገባል። ዛሬ እግዚአብሔር ጠላታችሁን ይመታል። ከብዙ ዘመን በኋላ የግብፅ ንጉሥ ምን አለ? ሞተ። አጠገባቸው ዛሬ ጠላት ይሞታል በሉት። ምክንያቱም እግዚአብሔር ጸሎትን ሰምቷል በሉት። አሜን ነው ወይ? ትገባለህ፣ ትደርሳለህ ካለ እግዚአብሔር ቃሉ አይለወጥም። እኔ እግዚአብሔር ምን አልለወጥም። ስለዚህ ነው ኢሳይያስ መጽሐፍ ላይ ከአፌ በጽድቅ የወጣው ቃል የምሻውን ያደርጋል እንጂ በከንቱ ወደ እኔ ምን አይመለስም። ያልኩትን ቃል ምን ይላል? ይፈጽማል። ተናግሮሃል፣ ትንቢት አለ፣ ቃል አለ። እግዚአብሔር ያለ ቦታ ያደርሰሃል። እንዳትደርስ ያደረገ እንዳትገባ ያደረገ አትወርስም ብሎ የሚከታተል በዚህ በቀሮ ላይ በቆፈረ ጉድጓድ ይቀበራል። ለአንተ ግን መሻገርና መውረስ ይሆናል። ትገባለህ፣ ትወርሳለህ። ስለዚህ እግዚአብሔር ለእስራኤል ሕዝቦች በሙሴ በኩል እንዲህ አለ፣ ማርና ወተት የምታፈሰውን የከነዓን ምድር አስገባችኋለሁ። የአባቶቻችሁ ለአብርሃም ለይስሐቅ የገባሁትን ኪዳን ምን አደርጋለሁ? እፈጽማለሁ። አሜን ነው ወይ? እግዚአብሔር ቃል ገብቶ ኪዳን ገብቶ
እግዚአብሔር ካንተ ጋር ከሆነ ደግሞ የሚቃወም ይሞታል፣ አንተ ትሻገራለህ። ያለ ቦታ ትደርሳለህ፣ ያለ ቦታ ትገባለህ፣ ተስፋ ቃልን ትወርሳለህ። ሰምተህ አትቀርም፣ የሰማውን በዓይንህ ታያለህ። አሜን ነው ወይ? ያለ ቦታ ደረሱ። የተናገራቸውን ተስፋ ቃል ምን አሉላል? ወረሱ። ትደርሳለህ፣ ትወርሳለህ። ሰይጣን ብዙ ይችላል ጥሩ ላይ እንዴት ትውለታላችሁ? እግዚአብሔር አደርሳለሁ አስወርሳለሁ ብሎኛል አለ። ኧረ አሜን ነው ወይ? አይሰማ በደም አሜን። ከዛ በኋላ እንዲህ ይላል፣ ከባርነት ቀንበር ለመላቀቅ ያሰሙትን ጩኸት ወደ እግዚአብሔር ደረሰ። ቁጥር 24 ላይ እግዚአብሔርም የጩኸታቸውን ሲቃይ ሰማ፣ ከአብርሃም ከይስሐቅ ከያዕቆብ ጋር የገባውን ቃል ኪዳን አሰበ። እግዚአብሔርም እስራኤልን ተመለከተ፣ ስለ እነሱም ገደደው። አሜን ነው ወይ? አጠገባቸው ያለው ሰው እግዚአብሔር ስለ እኔ ግድ ይለዋል በሉት። አሜን ነው ወይ? እግዚአብሔር ግድ ይለዋል። ግድ አይልህም ወይ የምትሉ ግድ ይለዋል። ጩኸቴን አይሰማም የምትሉ ጩኸትን ይሰማል። እግዚአብሔር ተናግረኝ ነበር ለምን ነገር ዘገየ ለምትሉ የአዘጊው ዛሬ ይመታል፣ የአዘገየ ይቀበራል፣ በቆፈረው ይገባል። አንተ ግን ትሻገራለህ፣ ትደርሻለሽ፣ ትወርሻለሽ። ማን ያለ ቦታ? እግዚአብሔር ያለው ቦታ። ስለዚህ ነው ፍጥረት ላይ ምዕራፍ 22 ላይ ሄዳችሁ ስታነቡ እንዲህ ነው የሚለው አይደለም? 22:9 ላይ እግዚአብሔርም ያለው ቦታ ደረሱ። አታያባ ማን ያለው ቦታ? እግዚአብሔር ያለ ቦታ ትደርሻለሽ። አሜን ነው። አትደርስም፣ አትቀጥልም፣ ትቆማለህ ያለ ይቆማል። አንተ ግን እግዚአብሔር የተናገረልህ ስፍራ ትደርሳለህ፣ ትገባለህ፣ ትወርሳለህ። ጩህና እደርሳለሁ በሉ እስቲ፣ እገባለሁ በሉ እስቲ፣ እወርሳለሁ። ማን ብሏልና? እግዚአብሔር ብሏልና። አትቀጥልም ያለ ነገር ያለ የሰማው ድምፅ አለ። ከዚህ በኋላ በቃ በዚህ ነው በዚሁ አትቀጥልም። በማነስ አትቀጥልም፣ በመብዛት ትቀጥላለህ። በውርደት አትቀጥልም፣ በክብር ትቀጥላለህ። አሜን ነው ወይ? በማነስ አትቀጥልም፣ በመብዛት። አሜን ነው ወይ? አሜን። እግዚአብሔር አሰፋ። ገና በምድር ላይ ምን እላለን? እንበዛለን፣ እንሰፋለን የተባለው ሮሆቦት በአንተ ላይ ይሆናል፣ በአንቺ ህይወት ላይ ይሆናል፣ በቢዝነስ ላይ ይሆናል፣ በትዳር ላይ ይሆናል፣ በአገልግሎት ላይ ይሆናል። አትቀጥልም ያለው ይሞታል፣ አንተ ግን ትቀጥላለህ። በስኬት ትቀጥላለህ፣ በጤንነት ትቀጥላለህ፣ በድል ትቀጥላለህ። ያስጀመረ ያስጨርሰዋል። አሜን ነው ወይ? አትቀጥልም ያለ ይቆማል፣ ትቀጥላለህ። ይህ ወር የመድረስ ምን የማድረግ ነው? የመውረስ። ትደርሳለህ፣ ትወርሳለህ። ኧረ አሜን ነው ወይ? የምትጽፉ ሰዎች ዘሌዋውያን 26:13 ከግብፃውያን ከባርነት ቀንበር አወጣዋችሁ። ማዳባያ ከየት? ከግብፃውያን ከባርነት ቀንበር አወጣዋችሁ። ጠላቶቻችሁንም መታውላችሁ። ያስጎነበሳችሁን ጠላት አስጎነበስኩና ቀና ብላችሁ እንድትሄዱ አደረግኳችሁ። አሜን ነው ወይ? ኧረ አሜን ነው ወይ? አትደርስም፣ አትሻገርም ያለውን ጠላት እግዚአብሔር ይመታል። አንገት ያስደፋ፣ አንገት ይደፋል። አንተ ግን ቀና ብለህ ወደ ተባለልህ ስፍራ ትደርሳለህ። በኢየሱስም ትገባለህ። ኧረ አሜን ነው ወይ? ዛሬ አንገት ያስደፋ አትቀጥልም ያለ ጠላት ይመታል። እግዚአብሔር ጠላትን መጥቶ በጠላት ፊት አንገትን ቀና አድርጎ ወደ አለ ቦታ ያደርሰሃል፣ ያስገባል። እደርሳለሁ፣ እገባለሁ በሉ እስቲ። ኧረ አሜን ነው ወይ? ከባርነት ቀንበር ከግብፃውያን መከራ የተቤዠው ያዳንከው የረዳኸው ያሻገርከው ዛሬን ያሳየው እኔ እግዚአብሔር ካንተ ጋር አለሁ። አንገትን ያስደፋውን ጠላት እኔ እግዚአብሔር አምላክ እመታዋለሁ። አንተን ጠላትን አንገቱን አስደፍቼ አንተን ግን ቀና አድርጌ በምስጋና ወደ ክብር አሻግርሃለሁ። ኧረ አሜን ነው ወይ? ወደ ክብር ትደርሻለሽ፣ ትገቢያለሽ፣ ትወርሻለሽ። ቀና ብለህ እንድትሄድ አደርጋለሁ። ይህ ዳንወር ውድቀታችሁን የሚፈልጉ እያዩ ኧረ አሜን ነው ወይ? አንገት ደፍተሽ አይደለም፣ ቀና ብለሽ ነገር ሁሉ ተሳክቶ ወደ ተባለው ስፍራና ቦታ ደርሰ በምስጋና ትሻገራለህ። ወደ ተባለ ስፍራ ትገባለህ። ወደ ስኬት ትገባለህ። ወደ ድል ትገባለህ። ወደ መንፈሳዊ ሪቫይቫል ትገባለህ። የእግዚአብሔር ክብር ያገኘሃል። የመንፈስ ቅዱስ ክብር በአንተ ላይ ይመጣል። ጠላቶች እያዩ ቀና ብለህ በምስጋና ወደ ታየልህ ወደ ክብር ማዶ ትሻገራለህ። መሻገር ብቻ አይደለም ትወርሳለህ። መውረስ ብቻ አይደለም ትበዘብዛለህ። እኔ ነኝ የሚል አሜን ይላል። እገባለሁ በሉ እስቲ፣ እወርሳለሁ በሉ። ማን ተናግሯል? እግዚአብሔር። ማን
አወርሳችኋለሁ፣ አስወርሳችኋለሁ። አሜን ነው። ዛሬ ማታ አንድ ነገር ይሆናል። አንተ አልለፋህም፣ አንተ አልደከምክም። ዛሬ ግን አንድ ነገር ይሆናል። ጠላት የለፋበትን ጠላት የደከመውን ያን በረከት እግዚአብሔር ነጥቆ ይሰጥሃል። አልሰማኝም? አሜን በላ። እግዚአብሔር ትገባላችሁ ያለው ምድር የኬጣውያን፣ የአሞራውያን፣ የፌርሳውያን የጠላቶቻቸው የሰበሰቡት ሀብት ነው። ዛሬ አንድ ነገር ይሆናል። የሆነ ነገር ይቀየራል። አሜን። ጠላት የሰበሰበውን ነገር እግዚአብሔር ላንተ አሳልፎ ይሰጥሃል። ምክንያቱም አንተ ለእግዚአብሔር ርስቱ ነህ። አራ የክብሩ መገለጫ ነህ። በክርስቶስ ኢየሱስ የእግዚአብሔር ልጅ ነህ። የመንግስቱ ወራሽ ነህ። የእግዚአብሔር የሆነው ደግሞ ያንተ ነው። ጠላት ያለው የእግዚአብሔር ነው። እግዚአብሔር ነጥቆ ይሰጥሃል። አሜን ነው ወይ? እግዚአብሔር ተናጋሪ አምላክ ብቻ ሳይሆን ፈጻሚ አምላክ ነው። አሜን ነው ወይ? ተናጋሪ አምላክ ብቻ ሳይሆን አድራጊ አምላክ ነው። እኔ እግዚአብሔር እናገራለሁ፣ የምናገረው ቃል ይፈጸማል እንጂ ከቃሌ አንዳች ምን አይልም አይዘገየም። ዘገየ የምትለው ነገር ዛሬ ማታ የምስራች አለኝ። የዘገየው ነገር ፈጥሮ ያገኘሃል። ትገባለህ፣ ትወርሳለህ። ትገቢያለሽ፣ ትወርሻለሽ። ምን ብሎሻል እግዚአብሔር? ምን ብሎሃል እግዚአብሔር? እግዚአብሔር አልዘገየም። ፈጥኖ ግን ወደ አንተ ይመጣል። ወደ አለው ቦታ ያደርሰሃል። የተናገረውን ያስወርሰሃል። እገባለሁ፣ እወርሳለሁ በል እስቲ አሜን። ስለዚህ እግዚአብሔር እንዲህ ነው። ትቀጥላላችሁ፣ አትቆሙ። በማነስ አትቆሙ። በችግር አያቆምም። በሽታ አያቆምም። የሰው ሟርት አያቆምም። የሰው ክፉ ቃል አያቆምም። አንዳንዶች ሰዎች ላይ እየሰበኩኝ በሰው ሟርት በሰው በክፉ ቃል ነገራቸው መራመድ አቅቶት ተይዞ ያለ ነገር አለ። ዛሬ አንድ ነገር ይላል። በእናንተ ላይ እንደ እግዚአብሔር ያልሆነ ክፉ የተነገረ ቃል ዛሬ ማታ ይፈርሳል። አልሰማኝም? ይፈርሳል። ይህ ትንቢታዊ መልእክት ነው። አሜን ብለሽ ውሰጂ። የተሟረተው ይመታል። የበላ መንፈስ ይመታል። አሜን በል። አይዶን ነው መልእክት እየተናገርኩ ነው። ትንቢት አለ፣ ቃል አለ። ትደርሳለህ፣ ትገባለህ፣ ትወርሳለህ ተብሎልህ ግን እንዳትገባ እንዳትወርስ በአንተ ላይ እግዚአብሔር ያላካቸው ሰይጣን የላካቸው ሟርተኞች የለቀቁት ቃል በአንተ ላይ ላይሰራ ፈርሰዋል። በእስራኤል ላይ ሟርት፣ በያዕቆብ ላይ ድግምት ምን አይልም አይሰራም። ፈርሷል በሉ እስቲ። ፈርሷል። ትገባለህ፣ ትወርሳለህ። ኧረ አሜን ነው ወይ? ሰዓት አለ ገና 20 ጉዳይ ስለሆነ ቶሎ ብዬ ይጨርሳል። ኧረ አሜን ነው ወይ? የምትከታተሉ ሰዎች ሌላዎች ዘሌዋውያን 22:36 እንዲህ ነው የሚለው፣ በጠላቶቻችሁ ሁሉ ላይ ለድንጋጤና ለፍርሃት አደርጋቸዋል። አቴኬ ፕራዳ ባታ እስቲ በጠላቴ ሁሉ ላይ በሉ እስቲ ለድንጋጤና ለፍርሃት አድርጎ እግዚአብሔር እኔን ይገልጠኛል በሉ እስቲ። ያስፈራ ጠላት አለ፣ ያስደነገጠ ጠላት አለ። ዛሬ ግን ይህ ነገሩ ይቀየራል። አንተ አስፈሪ የሆነ ትገለጣለህ። ጠላት አንተን ሲያይ ይፈራሃል። ጠላት አንተን ሲያይ ይደነግጣል። ለምን? አምላክ እግዚአብሔር ካንተ ጋር ነው። የድል አምላክ እግዚአብሔር ካንተ ጋር ነው። አስገባሃለሁ፣ አስወርሳለሁ ያለ ጌታ ካንተ ጋር ስለሆነ አራሜን ጀግናው ኢየሱስ ካንተ ጋር ስለሆነ ጠላት ይፈራሃል። ጠላት ይደነግጣል። አሁን የጠላት ማስፈራራት ተገልብጦ ለራሱ ይሆናል። ጠላት ይፈራል፣ ጠላት ይደነግጣል። አንተ ግን ወደ ድል ትሻገራለህ፣ ትገባለህ፣ ትወርሳለህ። የተባለው ኪዳን ይፈጸማል። ጠላት ያሰበው ሀሳብ ዛሬ ማታ በኢየሱስ ፈርሷል። ከቤት ላይ ፈርሷል። ከትዳር ላይ ፈርሷል። ከልጆች ላይ ፈርሷል። ከእናት ዘር ላይ ፈርሷል። ከአባት ዘር ላይ ፈርሷል። ከቢዝነስ ላይ ፈርሷል። ከስራ ቦታ ላይ ፈርሷል። ጮህና ፈረሰ በሉ እስቲ። እገባለሁ በሉ እስቲ። እወርሳለሁ። አሜን። ይህ ወር የመግባትና የምንድን ነው? የመውረስ። እግዚአብሔር ትገባለህ ብሎ መንገድ ላይ ያስቀር፣ ትወርሳለህ ብሎ እግዚአብሔር መንገድ ላይ ያስቀር። ስለዚህ ነው እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ምን አልኩኝ? ሰማሁ። ኃይል ማን ነው? ስለዚህ እግዚአብሔር ቃል ሲናገር ቃሉን የሚፈጽም ኃይል ፓራታያባ አብሮ ይወጣል። አሜን ነው ወይ? ዛሬ ለብዙዎች ጓዳና ቤት የተናገረላችሁን ቃል የሚያስፈጽም የእግዚአብሔር ኃይል በመንገዳችሁ ወጥቷል። እናንተ እዚህ ሆናችሁ ቤታችሁ ያለው ዳጎን ይሰበራል። እናንተ እዚህ ሆናችሁ መንገዳችሁ ለው ጨለማ ይመታል። አትገባም አትወርስም ያለው ነገርን ጥሎ ይሄዳል። እኔ ነኝ አለ። በደንብ እስቲ አሜን። ላቲያ ካፓራ አሜን። ላቲያ ካፓራ ባሬ ካታራ ላኪ ባታራ ባሪያ ካፑራ ማንቴ ካታባራ አልካዲሽ ዳራ የተመታ ነው በኢየሱስ። ስለዚህ ትገቢያለሽ፣ ትወርሻለሽ። የመግባት ነው።
የመውረስ ወር ነው። እግዚአብሔር ወዳለ ቦታ ትደርሳለህ። ያለ ቦታ ትገባለህ። የተነገረህልን ተስፋ ቃል ትወርሳለህ። የሚያቆምህ አያስቆምህም። መቆም የለም። እንደገና በኃይል ትቀጥላለህ። እንደገና በክብር ትቀጥላለህ። እንደገና በቅባት ትቀጥላለህ። እንደገና በስኬት ትቀጥላለህ። አንተን ድህነት ጥሎ ይሄዳል። ብልጥግና በአንተ ላይ ይመጣል። ምክንያቱም ብዙዎች ባለጠጋ የሆኑ ዘንድ ክርስቶስ ለብዙዎች ምን ሆነ ይላል? ድሃ ሆነ። ብልጥግና የእግዚአብሔር ነው። እግዚአብሔር ያበለጥግሃል። ጉስቁልና አንተን ቤትን ጥሎ ይሄዳል። እርግማን ነው፣ ይሰበራል። ስለዚህ ወደ አለ ቦታ ትገባለህ፣ ትደርሳለህ፣ ትወርሳለህ። ጩሁና እስቲ ደርሳለሁ፣ እገባለሁ፣ እወርሳለሁ በሉ። አሜን ነው ወይ? የአፋችሁ ቃል ይሰራል። አሜን። ስለዚህ ብዙ ሰዎች እግዚአብሔር ወደ አለባቸው ቦታ ይደርሳል፣ ይወርሳል። ኢያሱ ምዕራፍ 21 ቁጥር 43 ኢያሱ ምዕራፍ 21 ቁጥር 43 ሃሌሉያ። እሱን አንብቤ ጸልያለሁ። ኢያሱ ምዕራፍ 21 ቁጥር 43 እንዲህ ይላል፣ ስለዚህም እግዚአብሔር ለቀድሞ አባቶቻቸው ይሰጣቸው ዘንድ የማለላቸውን ምድር ሁሉ ለእስራኤል ሰጠ። እነሱም ምድሪቱን ወረሱ። ታላባቲያ ማታባ የተናገረውን ተስፋ ቃል ሁሉ ፈጸመ። አሜን ነው ወይ? እነሱ ወዳላቸው ምድር ገቡ። ምድሪቱን ምን አረጉ? ወረሱ። ትገቢያለሽ፣ ትወርሻለሽ። አሜን ነው ወይ? የሚያቆም ይመታል፣ ገዳይ ይሞታል። የግብፅ ንጉሥ እንደሞተ አታልብም ያለው ጠላት ዛሬ ይገደላል። አሜን ነው ወይ? ወደ ተነገረልህ ምድር ትገባለህ። መግባት ብቻ አይደለም፣ ትወርሳለህ፣ መኖሪያ ታደርገዋለህ። ገቡ፣ ወረሱ፣ የራሳቸውን መኖሪያ አደረጓት። አሜን ነው ወይ? ትገባለህ፣ ትወርሳለህ። ያ ስፍራ ለአንተ የመኖሪያና የመጽናኛ ስፍራ ይሆንልሃል። አሜን ነው ወይ? ስለዚህ ይሄ ጥር ወር የመግባት የምን የመውረስ አሜን ነው ወይ? አትቀጥልም ያለው ይተፋል። አሜን ነው ወይ? በክብር ትቀጥላለህ። በክብር ወደ ተባለ ቦታ ትገባለህ። በክብር ወደ ተባለው ስፍራ ትደርሳለህ። እገባለሁ፣ እደርሳለሁ፣ እወርሳለሁ በሉ እስቲ። እገባለሁ፣ አይሰማም። እገባለሁ፣ እደርሳለሁ፣ እወርሳለሁ። ሰው የአፉን ቃል ፍሬ ነው የሚበላው። እደርሳለሁ፣ እገባለሁ፣ እወርሳለሁ። ማን ብሏልና? እግዚአብሔር ብሏል። ስለዚህ ወር የመግባት የመውረስ ወር ነው። ባለፈው ወር የታምራት ወር ብለን አውጀናል። ይሄን የጥር ወር ደግሞ በታምራት እግዚአብሔር ያለ ቦታ የመድረስ የመውረስ ወራችን። የሰይጣን አናቱ ይበሳል። አሜን የሚል ድምፅ አሜን ነው የሚባለው። ከትንቢት በላይ የጸና ቃል ነው እግዚአብሔር እያወጀ ያለው። ቃሉን ላከ። ምን አላቸው? ፈወሳቸው። አሜን ነው ወይ? ስለዚህ እግዚአብሔር ወዳለው ቦታ ትደርሳላችሁ። አትቀጥልም ያለ ይመታ። ትቀጥላለህ፣ ትቀጥያለሽ። እስቲ ጮሁና እቀጥላለሁ በሉ እስቲ። እደርሳለሁ በሉ እስቲ። እወርሳለሁ በሉ እስቲ። ምድሪቷ ላይ ገቡ ይላል። የተናገራቸው ምድር ወረሱ ይላል። አሜን ነው። ገቡ፣ ወረሱ። ያችንም ምድር አሜን ነው ወይ? የእረፍት ምድር ሆነችላቸው ይላል። አሜን ነው ወይ? እረፍት አሳጣ ይመታል። ወደ ተባለው ስፍራ ትገባለህ። ያ ስፍራ ለአንተና ለዘር ለትውልድ የእረፍት ስፍራ ይሆናል። እረፍቱ ማን ነው ካል? ኢየሱስ ያንተ እረፍት ነው። አሜን። ስለዚህ ትደርሳለህ፣ ትወርሳለህ፣ ትገባለህ። እግዚአብሔር ትቀጥላለህ። እንደዚሁ እንዳለህበት አትቀጥልም። በክብር ትቀጥላለህ። በማነስ አትቀጥልም፣ በመብዛት ትቀጥላለህ። በበሽታ አትቀጥልም፣ በጤንነት ትቀጥላለህ። በእርግማን አትቀጥልም፣ በነፃነት ትቀጥላለህ። አሜን ነው ወይ? አትቀጥልም ያለው ጠላት ሞቷል። እስቲ ጠላቴ ሞቷል በሉ። አሜን። ጠላቴ ወድቋል በሉ እስቲ። አትቀጥልም ያለው ወድቋል። አትቀጥልም ያለው ሞቷል። ለምን? እግዚአብሔር የመግባትና የመድረስ የመውረሱ ወር ነው ብሎናል። ሁሉ ሰው በደም እስቲ አሜን። እደርሳለሁ በሉ እስቲ። እቀጥላለሁ በሉ እስቲ። እወርሳለሁ በሉ እስቲ። አሜን ነው ወይ? ከዚህ ምሽት በኋላ ችግር ካንተ ጋር አይቀጥልም። በሽታ ካንተ ጋር አይቀጥልም። ማጣት ካንተ ጋር አይቀጥልም። ጭንገፋ ካንተ ጋር አይቀጥልም። ችግር ካንተ ጋር አይቀጥልም። ለምን? እግዚአብሔር የእስራኤል ሕዝብ በጎበኘ ጊዜ ያስጨነቃቸው የታገላቸው የፈርዖን መንፈስ፣ የግብፅ ንጉሥ፣ የተለያዩ ጠላቶቻቸው አንድ ሳይቀሩ እግዚአብሔር ጠላቶቻቸውን አጠፋላቸው። የጠላቶቻቸውን ምድር እንዲወርሱ አሳልፎ
አሳልፎ ሰጣቸው። ገቡ፣ ወረሱ፣ አረፉ። አሜን ነው ወይ? ትገባለህ፣ ትገቢያለሽ፣ ትወርሳለህ፣ ታርፋለህ። አሜን የሚል በኢየሱስ ስም ይሆንለት። አሜን የሚል በኢየሱስ ስም ይሆንለት። ትገባለህ፣ ትወርሳለህ፣ ታርፋለህ። እንዲሁ በጨለማ አትቀጥልም፣ በሐዘን አትቀጥልም። ዛሬ ነገሮች ሁሉ ተቀይረዋል። በክብር ትቀጥላለህ፣ በመብዛት ትቀጥላለህ፣ በመስፋት ትቀጥላለህ። ነገር ሁሉ ተቀይረዋል። በኢየሱስ ስም ሆነብህ። አሜን ነው። ዘማል ያለሽ ቀይ ልጅ እስቲ ብድግ በይ። ለአንቺ መልእክት አለ። እጅሽን በደረትሽ ላይ አድርግሽ። ይሄ መልእክት ያንቺ ነው። መለስ እግዚአብሔር እንዲህ ነው የሚለው፣ ትቀጥያለሽ፣ በክብር ትቀጥያለሽ። ኧረ አሜን ነው ወይ? ጠላት እያለ ጠላት እየሰማ ሁኔታ እያለ እግዚአብሔር ወደ ተናገርኩሽ ወደ ገባውልሽ ክብር በክብር ትቀጥያለሽ። ይህ ምሽት፣ ይህ ሌሊት እግዚአብሔር ላንቺ እግዚአብሔር እንባሽን የሚያብስበት፣ ሐዘንሽን የሚያስረሳበት፣ ለቅሶሽን እግዚአብሔር አምላክ አራሜን ነው ወይ ከአንቺ ላይ አንስቶ በደስታ የሚሞላበት የለውጥ ዘመን፣ የለውጥ ሳይሆን የለውጥ፣ የውርደት ሳይሆን የክብር አራሜን ነው ወይ በክብር ወደ ተባለው ስፍራ የምትገቢበት፣ የምትቀጥይበት፣ ያስቆመሽ ጠላት የሚቆምበት፣ እንባሽ ታብሶ በክብር የምትቀጥይበት የክብር ሆነ ይላል እግዚአብሔር። እንዲህ ይላል መንፈስ ቅዱስ። ብዙ በእግዚአብሔር ቤት የተዘረጋሻቸው ጉዳዮች አሉ። እግዚአብሔር እያንዳንዱን ጉዳይ አይቻለሁ፣ ሰምቻለሁ፣ አድምጫለሁ፣ አልዘገየውም። ከዚህ ምሽት በኋላ ነገርሽን ልፈጽም ፈጥኜ ወጥቻለሁ። ነገር እንደነበረ አይቀጥልም። ወደ ተገባለልሽ ኪዳን ደርሰሽ እንባሽ ታብሰው የሚያውቁሽ የማያውቁሽ ሁሉ እኔ እግዚአብሔር ከአንቺ ጋር መሆኔን የሚያዩበት፣ እኔ እግዚአብሔር አምላክን በክፉ በተናገሩበት ቃል ተቀይሮ አምላክ አምላክ ነው ብሎ የሚያመሰግኑበት የልዩነት ወር፣ የልዩነት ቀን፣ የልዩነት ሳምንት፣ ወር፣ ዓመት ሆነልሽ ይላል እግዚአብሔር። ስለዚህ ከዚህ በኋላ የሚገርም ነው። ኢሳይያስ ምዕራፍ 9 ቁጥር 1 ላይ እንዲህ ይላል፣ ከዚህ ቀን ጀምሮ ተጨንቃ ለነበረች ጨለማ አይሆንም። ከዚህ ምሽት በኋላ ነገሮችሽ በሚገርም በእግዚአብሔር ብርሃን ፍጥረት በክርስቶስ ክንድና ኃይል ነገርሽ ተለውጦ ታላቅ ምስጋና ሕይወትሽ ላይ ሲሆን ኪዳኑ ተፈጽሞ ስትዘምሪ እግዚአብሔር ያሳየኛል። እግዚአብሔር እንዲህ ይላል፣ ነገር እንደነበረ አይቀጥልም። ትደርሻለሽ፣ ትገቢያለሽ፣ ያልኩሽንም ትወርሻለሽ። ይህ የሚሆነው ጠላት እያየ እየሰማ አትቀጥይም፣ አትሄጂም፣ አትወርሽም ያለው ጠላት ዛሬ ተመታ ይላል። የእሷ ሲመታ ያንተም ይመታ፣ የእሷ ሲመታ ያንቺም ይመታ። አንድ ላይ በደንብ እስቲ አሜን። ስለዚህ ከዚህ ምሽት በኋላ ለቅሶ የለም። አንቺ ላይ የዝማሬ ቅባት አለ፣ የህልም ቅባት አለ፣ ሰንዴይ ስኩል የማስተማር ቅባት አለ፣ የፍቅር ቅባት አለ። ብዙ ነገሮችሽ ይጀመራሉ፣ ይበላሻሉ፣ ይጀመራሉ፣ ይበላሻሉ። ይህ ከእናትና ከአባት ዘር ከፋሚሊ የመጣ ከርስ ነው። ዛሬ ማታ ተሰውሯል። ከዚህ በኋላ ትቀጥያለሽ። ጀምረሽ የሚበላሽ ነገር የለም። ጀምረሽ የማይሆን ነገር የለም። ጀምረሽ የማይሳካ ነገር የለም። ነገሮችሽ ይሳኩና ያከናውኑ ዘንድ ዛሬ ማታ እነሆ ትገቢ ዘንድ ትቀጥይ ዘንድ ያልኩሽ ተስፋ ቃል ትወርሽና እኔን ታመሰግኝ ዘንድ ይህ ቀን ላንቺ የመታሰቢያ ቀን ሆነ ይላል እግዚአብሔር። ስለዚህ ከዚህ ቀን በኋላ ነገርሽ ተቀይረዋል። አዲስ ክብር፣ አዲስ ምዕራፍ በፊትሽ ጀምሬያለሁ። ወዳልኩሽ ቦታ አደርስሻለሁ። ኪዳንን እፈጽማለሁ፣ አስወርስሻለሁ። እግዚአብሔር ኢየሱስ ያድናል። ስራ እየሰራሽ ነው እንዴ? ምን አይነት ስራ? ኬጂ ነው። ሚስ ነሽ እንዴ? ማደግ ሲገባሽ እድገትሽ ተይዞ ነው የማየው። እድገት ተይዞ ነው የማየው። ሁለተኛ ደግሞ ነገርሽ ላይ ተቀምጦ የሚታገል የስጋ ለባሽ በስተጀርባ ያለ ክፉ መንፈስ ዛሬ ሲመታየው እግዚአብሔር አምላክ ከአንድ ከፍታ ወደ ላይ ወደ ልዩ ከፍታ ሲያሻግርሽ አየው። ያም ብቻ አይደለም፣ እየሰራሽ ትምህርት ስትማሪ አየው። የትምህርት ደጅ አለው እየተማርሽ እንደሆነ ትምህርት በር ይከፈታል። አይኖችን እግዚአብሔር ይከፍታል። እግዚአብሔር የመስዋዕቱን በግ አዘጋጃለሁ። ፋይናንስን በጣም እየታገለሽ አያለሁ። ፋይናንስሽ ላይ ተቀምጠው ከእጅ ወደ አፍ የሆነ ኑሮ እንድትኖር ያደረገ ከርስ ዛሬ ተሰብሯል። እግዚአብሔር የፋይናንስን ደጅ ከፍቻለሁ። እርግማንን ሰብሬያለሁ። እኔ ላንቺ ምንጭ ነኝ። እኔ ላንቺ በረከት ነኝ። ልጅ ሆይ ከዚህ ምሽት በኋላ እንደዚህ ማታ እንባሽ አይፈስም። እንባሽ ደርቆ በታላቅ ምስጋና በፊቴ የምትቆሚበት የልዩነት ዓመት ተሰጥቷል። ለእሷ ሲሰጥ ለአንተም ተሰጥቷል። አሜን ወስጃለሁ በላ። አሜን ሆነ በላ። አሜን። ስለዚህ የልዩነት ዓመት ነው፣ የክብር ዓመት ነው። አግብተሻል? የመጣ ሰው አለ? አይሰማም ድምፅ አለ። ወስናችኋል? ቀን
የሆነ እኔ የማየው መጥቷል፣ ግን 50-50 ነገር አያለ 50-50 ነገር ነው የማየው። ይገባሻል ሀሳቤ? 50-50 ነው አይደለም፣ ነው አይደለም። ምክንያቱም በመካከል ላይ አንዳንድ ነገሮች አሉ፣ ነገሮችን የሚያመሰቃቅል ነገር አያለ። ያንቺን ቋንቋ ገልብጦ የሚያወራ የሱን ቋንቋ ገልብጦ የሚያወራ ነገሮችን የሚደበላልቅ በጥርጥር እንድትመላለሱ የሚያደርግ የመንፈስ አሰራር ዛሬ ተመቷል። እንዲህ ነው የሚልሽ፣ ፍቃድ ብቻ ይፈጸም ብለሻል። ፍቃዴን ብቻ ፈጽማለሁ፣ ሀሳቤን ብቻ ፈጽማለሁ። እግዚአብሔር ሆይ እኔ አንተን አክብሬ ነው ማለት ፈልገው በዚህ ጉዳይ የሆነ ያለው ነገር ግን እግዚአብሔር ሆይ አንተን እንዳላስከፋና እንዳላሳዝን እግዚአብሔር ጠብቀኝ እያልሽ የምትጮይበት ጉዳይ ነው ይሄ ጉዳይ። እግዚአብሔር ግን ነገሮችን እኔ እግዚአብሔር እለያለሁ፣ አሳውቅሻለሁ፣ የሚቀጥለውን አስቀጥላለሁ፣ የሚቆመውን ነገር አስቆማለሁ። በቅርብ ነው የሚሆነው ይልሻል እግዚአብሔር። ለእኔ ግን ለአንቺ ይላል እግዚአብሔር በጎና መልካም ሀሳብ አለኝ ይላል። ኧረ አሜን ነው ወይ? ኧረ አሜን ነው ወይ? ኤርምያስ 29:11 ላይ እንዲህ ይላል አይደል? እኔ ለእናንተ የማስበውን ሀሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሀሳብ ነው እንጂ የክፉ ነገር አይደለም። የእግዚአብሔር የሆነው ነገር የሰላም ነው። የሰላም ያልሆነው ነገር ለቆ ይወጣል። የሰላም የሆነው ነገር ወደ አንቺ ይገባል። ውሰጂ በትንሣኤው ኃይል፣ ውሰጂ በትንሣኤው ኃይል። አሜን ነው ወይ? ስለዚህ ዛሬ ማታ አሜን ነው ወይ? ትሄዳለህ፣ ትገባለህ፣ ትወርሳለህ። አትቀጥልም ያለው መንፈስ ዛሬ ተመቷል። የመግባት የመሄድ የመውረስ ወር ሆኖልሃል። አሜን ነው። ለማንተ የምትፈልገው እግዚአብሔር ያለው ነገር በሕይወት ተፈጽሞ ፍሬ ያለው ነገር፣ ፍሬ ያለው አገልግሎት፣ ፍሬ ያለው ነገር ውስጥ መግባት የምትፈልገው እግዚአብሔር ከኪቦርድ ያለፈ አንተ ውስጥ ትልቅ ጥሪ ያለ የወንጌል ጥሪ እግዚአብሔር በተደጋጋሚ እግዚአብሔር ተናግሮሃል። ወደዛ ሙላት ውስጥ እንዳትገባ በተለያየ ዳይሜንሽን ቻሌንጅ የሚያደርግ ነገር ሲመታ ያለው እግዚአብሔር እንዲህ ይልሃል፣ በኃይል አስነሳሃለሁ፣ በቅባት ትገለጣለህ፣ በጸጋ ትገለጣለህ። በተለይ መናፍስት ዓለም ላይ እግዚአብሔር የዲያብሎስ ዱላ ነው የሚያደርግ ብዙ ትውልድ እግዚአብሔር በአንተ እግዚአብሔር ነጻ ሲያወጣ ነው። እግዚአብሔር እንዲህ ይልሃል፣ አትፍራ ይልሃል። የጠራሁህ እኔ ነኝ። እኔን አጥብቀህ ያዝ፣ በርታ፣ ከቃሌ ጋር ተጣበቅ፣ ቃሌን ብላ፣ ቃሌን ታጠቅ፣ ቃሌን ልበስ፣ በፊቴ ትጋ፣ ጸልይ፣ ጸሎትን ቀጥል። እኔ እግዚአብሔር ባልጠበቀው ክብር በድንገት እገለጣለሁ በምድሪቱ ላይ ይላል እግዚአብሔር። ብርሃንና ጨው አድርጌ የክርስቶስ አምባሳደር አድርጌ የኔ ክብር መገለጫ አድርጌ በልዩነት አወጣለሁ ይልሃል። ስለዚህ ከዚህ ቀን ጀምሮ ይልሃል እግዚአብሔር አዲስ ክብር፣ አዲስ ነገር በሕይወትህ መሆን ይጀምራል ይላል እግዚአብሔር። ስለዚህ እንዲህ ነው የሚልህ፣ የጥንቱን ነገር አታስብ፣ የኋለኛውን ነገር አታስብ፣ እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ምን ይላል ይበቅላል። ስለዚህ እግዚአብሔር እንዲህ ያሳየኛል፣ ጠብ 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 ከሚል ኑሮ ላይፍ ያወጣል። አሁን ለሰው ስታይ ኪቦርዲስት ነህ ምናምን ነህ። እኔ ግን በመንፈስ ዓለም ላይ የማየው ብዙ መሄድ እየፈለግ በፋይናንስ አቅጣጫ ትልቅ ቻሌንጅ የሚያደርግ ነገር አየው። እግዚአብሔር ነገሩን በመንፈስ ዓለም ላይ የበረከት ነገር ለቋል። ግን በስጋና በደም በስተጀርባ ተጠቅመው በረከት ውስጥ እንዳትገባ በቅናት በክፋት ሰዎችን እያስነሳ በረከትህን ውስጥ እንዳትገባ የሚታገል በሰው ላይ ያለ መንፈስ ዛሬ ማታ ተመቷል። ሕያው እግዚአብሔርን ተመቷል። በቅርብ ጊዜ እግዚአብሔር በታላቅ በረከት ይጎበኛሃል። ኪቦርድ ትጫወታለህ፣ ትዘምራለህ፣ ትሰብካለህ፣ አጋንንት ታስወጣለህ። እግዚአብሔር በልዩነት ባልጠበቀው ጉብኝት እግዚአብሔር አስበው ካሉ ጓደኞች መካከል ለይቶ በክብር ያወጣሃል። ልዩነት ይሆናል ነው የሚለኝ እግዚአብሔር። እንዲሁ አትቀጥልም፣ በክብር ትቀጥላለህ። ወደ ተናገርኩ ቦታ ትደርሳለህ፣ ትገባለህ፣ ትወርሳለህ። ከዚህ ቀን በኋላ ቃሉ ይፈጸም ዘንድ ይልሃል እግዚአብሔር። እኔ እግዚአብሔር ቃሌን አስፈጻሚ መልአክ ከፊት ልኬአለሁ ይልሃል። መንገድህን ሁሉ ተስተካክሎ በአዲስ ክብር ትገለጣለህ፣ አሳርፋለሁ ይልሃል እግዚአብሔር። ሁሉ ሰው በእግሩ ይቆምልኛል። ጌታ ይባረክ። ሁሉ ሰው በእግሩ ይቆምልኛል። ጌታ ይባረክ። ሁሉ ሰው በእግሩ ቆሙልኝ። እጆቻችሁ ዘርጉ እግዚአብሔር። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። የምን ወር ሆኖልናል? የመግባት አይሰማም። የመግባት የመውረስ አሜን ነው። እገባለሁ፣ ወርሳለሁ በሉ እስቲ። እቀጥላለሁ በሉ እስቲ። ነገሬ ሁሉ በአዲስ ሁኔታ ተቀየረ በሉ እስቲ። እግዚአብሔር ወዳለው ቦታ ትደርሳላችሁ፣ ትገባላችሁ፣ ትወርሳላችሁ። እስቲ ደርሳለሁ፣ እገባለሁ፣ እወርሳለሁ። በኢየሱስ ስም ይህ ቃል በእናንተ ላይ ተፈጸመ። ምንም የሚያቆማችሁ ነገር አይኖርም። ኢያሱን እግዚአብሔር እንዲህ አለው አላል፣ በሕይወት ዕድሜ ሁሉ ማንም አይቋቋምህም፣ አያቆምህም። ከሙሴ ጋር እንደነበር እኔ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውም ያለ ጌታ የታመነ ነው። አይጥልሽም፣ አይተውሽም። አሜን። አሜን ነው። ያለ ቦታ ትደርሳለህ፣ ትገባለህ፣ ትወርሳለህ። ይህ ቃል በኢየሱስም በትንሣኤው በአንተ ሕይወት ላይ ተፈጸመ፣ በቤተሰብ ላይ ተፈጸመ፣ በቢዝነስ
ያድናል። አረጨውና በደም አሜን። ሁሉ ሰው እጁን ይዘርጋ። ጌታ ይባረክ። ኢየሱስ አሜን። ሁሉ ሰው በናዝሬቱ በኢየሱስ ስም በእነዚህ እጆች ላይ የማያልቅ የማይቋረጥ የእግዚአብሔር የበረከት ምንጭ ይቀመጥ። በደም አሜን በሉ። ድምጻችሁ የበረከት ምንጭ ይቀመጥ። ከራሳችሁ አልፋችሁ ለትውልድ ትረፉ፣ ለዘር ማንዘሮቻችሁ ትረፉ። ትገባላችሁ፣ ትወርሳላችሁ ያለ እግዚአብሔር፣ ትደርሳላችሁ ያለ እግዚአብሔር። የሚያደርሳችሁ የሚያስገባችሁ ስፍራ በረከት ስላለ ለትውልድ በረከት ሆናችሁ ቀጥለው